7 ኪሎዋት አወር ተጨማሪ በመምጣቱ ምክንያት 394 ብር ተጨማሪ ልከፍል ችያለሁ። እንዴት ሊሆን ይችላል? እንዴት ሊሆን ቻለ? በእንቅርት ላይ ጆሮ ደግፍ ማለት ይሄ አይደል እንዴ? በእንቅርት ላይ ጆሮ ደግፍ አሉ። ይህ አባባል ትክክል ይመስለኛል። አሁን ላይ እንደሚታወቀው ታሪፍ ጨምሮ ነው ያለ። ታሪፍ መጨመሩ ሳያንስ ጥንቃቄ የጎደለው አጠቃቀም ስለምንከተል ላልተገባ ክፍያ እየተዳረግን እንገኛለን። አጭር ግልጽና አስተማሪ የሆነ ወራዊ የኤሌክትሪክ ክፍያችን እንዴት አድርገን እንደምናሰላና ምን አይነት እርምጃ መውሰድ እንዳለብን በግልጽ አሳያችኋለሁ። አሁን እዚህ ጋር የማሳያችሁ እኔ በዚህ ወር የከፈልኩትና በኤስኤምኤስ የተላከልኝ ትክክለኛ የሆነ እና ተጨባጭ የሆነ ስለሆነ እናንተም ማስታወሻችሁን ይዛችሁ እንድትከታተሉ ጋብዛለሁ። አሁን ቀጥታ ወደ አሰራሩ ልውሰዳችሁ። ከዚያ በፊት ለማታውቁኝ ላቀ ነኝ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር ማድረግ እንዳትረሱ። በዚህ ምሳሌ እንግዲህ የማሳያችሁ ሁለት ቆጣሪ የቆጠረውን ተጨባጭ በህዳር ወር የተከፈለ ነው የማሳያችሁ። የሁለተኛው ቆጣሪ የኔ የራሴ ነው። በኤስኤምኤስ ነው መልእክቱም የደረሰኝ። ብሩም ምን ያህል እንደነበረና ምን ያክል እንደቆጠረ አሳያችኋለሁ። ይህ ደግሞ የሌላ ሰው ነው። የቆጣሪ ዋን ብየዋለሁ። የቆጠረው 197 ኪሎዋት አወር ነው። እንግዲህ 197 ኪሎዋት አወር በታሪፉ መሰረት ያረፈበት የታሪፍ መደብ እዚህ ጋር ነው። እዚህ ጋር እንደምትመለከቱት በዚህኛው አሁን ያለ ነው እዚህ ጋር ነው 2025 2026 ሁለተኛ ሩብ ላይ ነን። በዚህ ስንወርድ ከ101 እስከ 200 የሚለው ሬንጅ ውስጥ ማባዣ ታሪፉ 3.19 ብር ስለሚል በዚህ ነው የምናባዛው። ስለዚህ ዋና ክፍያው የቆጠረው ሲባዛ በታሪፉ ስለሚሆን 3.19 ሲባዛ በ197 628.43 ብር ይመጣል። አሁንም እንደገና ከዚህ ክፍያ ጋር የአገልግሎት ክፍያ የሚባል አለ። በተመሳሳይ ከታሪፉ ላይ ሄደን በዚሁ ሩብ ዓመት ወደ ታች ስንወርድ የአገልግሎት ክፍያ አለ። ይህ የአገልግሎት ክፍያ ለድህረ ክፍያ ከ50 ኪሎ ዋት አወር በላይ ሲሆን 47.7 ብር ስለሆነ የአገልግሎት ክፍያ ተጨማሪ እንከፍላለን። አሁን የቫት ክፍያ አለ። የቫት ክፍያ በአጠቃላይ ከፍጆታና ከአገልግሎት ክፍያ ላይ የሚቆረጥ ነው። በመጀመሪያ ሁለቱን እንደምራለን። 628.43 ሲደመር የአገልግሎት ክፍያው የአገልግሎት ክፍያው 47.7 የዚህ 15% በ15 አባዝተን ለ100 ስናካፍለው 101.42 ብር ይመጣል። የቲቪ ደግሞ እንደ ህግ ያው በውክልና ነው የምንሰበስበው ብለዋል። በውክልና ሰብስበው ለቲቪ ወይም ደግሞ ለኢትዮጵያ ብሮድካስት አገልግሎት የሚከፍሉት ነው። ስለዚህ ውል ወስደው በውክልና የሚሰበስቡት እንደሆነ መረጃው አለ። ስለዚህ ማንኛውም ከ50 ኪሎዋት አወር በላይ የሚቆጥርበት ሰው 10 ብር ተጨማሪ ይከፍላል። ስለዚህ በአጠቃላይ ስንደምራቸው 628.43 ሲደመር 47.7 ሲደመር 101.42 ሲደመር 10 787.55 ብር ይሆናል ማለት ነው። ይህንን እንግዲህ የአንዱ ጓደኛዬ ነው ይሄንን ብር ከፍሏል ማለት ነው። በሁለተኛ የማሳያችሁ ቆጣሪ ሁለት ያልኩት ይህ እኔ ራሴ የከፈልኩትና ኢትዮጵያን ኤሌክትሪክ ዩቲሊቲ እዚህ ጋር እንደምትመለከቱት በኤስኤምኤስ ሪዲንጉም እዚህ ጋር ተቀምጧል። በዚህ ሪዲንግ የቆጠረው ግን በዚህ ወር የቆጠረው 204 ኪሎዋት አወር ነው። ብሩ ደግሞ 1181 ብር ብሎ እዚህ ጋር እንደምትመለከቱት አስቀምጦታል። ስለዚህ ይህን ብር እንዴት አድርጎ ካልኩሌት እንዳደረጉት እዚህ ጋር ማመሳከር እንችላለን። ዋና ክፍያው ወይም የፍጆታ ክፍያ የሚባለው እንደተለመደው ከላይ እንሂድና እዚህ ጋር እንደምትመለከቱት በሁለተኛ ሩብ ዓመት እዚህ ጋር ስንወርድ መደቡ ከመጀመሪያው አንድ ከፍ ብሏል። ቆጣሪው ላይ ካሳየዋችሁ ማለት ነው። እሱም ከ201 እስከ 300 ድረስ ባለው ምድብ የታሪፍ ምድብ ስር ስለሆነ እዚህ ጋር እንደምናየው 4.76 ነው በ1 ኪሎዋት አወር የሚከፈለው። ስለዚህ ዋና ክፍያችን 4.76 ሲባዛ በቆጠረው ማለትም በ204 ኪሎዋት አወር ስናባዛው 971
ከ04 ሳንቲም ይመጣል። በተመሳሳይ የአገልግሎት ክፍያው እዚሁ ጋር ሄደን ከ50 ኪሎዋት አወር በላይ በሚለው 47.7 ብር ይመጣል። ይህ ሰርቪስ ቻርጅ ወይም አገልግሎት ክፍያ ይባላል። እንደ ላይኛው ሁሉ ይሄንንም ሁለቱን በመደመር 15% ቫት እናሰላለን። ይህንንም 971 ከአገልግሎት ክፍያው ጋር በመደመር 15%ቱ በዚህ መልኩ ስናሰላው 152.811 ብር ይመጣል። እንደገና አሁንም ይህ ከ50 በላይ ስለሆነ የቲቪ አገልግሎት ክፍያ አለ፣ የቲቪ ክፍያ አለ። ይህን የቲቪ ክፍያ 10 ብር እንደምርበታለን። ስናጠቃልለው ቶታሉ 971 ብር ሲደመር 47.7 ሲደመር 152.811 ብር፣ ይህ ብር ሲደመር 10 ብር አድርገን ወደ 1181 ብር ይመጣል። ይህንን ነው እንግዲህ እዚህ ጋር በኤስኤምኤስ የላኩት። ዋናው የዚህ ቪዲዮ አላማ አሁን ላይ ታሪፍ በጣም እንደጨመረ የሚታወቅ ነው። ነገር ግን ታሪፉ መጨመሩን እያወቅን እኛ ደግሞ መብራት አጠቃቀም ወይም የኃይል አጠቃቀማችን በጊዜ ካላስተካከል የተጋነነ ክፍያ ሊመጣብን እንደሚችል ደጋግሜ እየተናገርኩ ነው። ስለዚህ እዚህ ጋር የሚያሳየው ከዚህኛው ቆጣሪ ከቆጣሪ 1 እና ከቆጣሪ 2 ያለው ልዩነት ስትመለከቱ በፍጆታ ደረጃ እንግዲህ የተመሳሳይ ወር ክፍያ ነው። ነገር ግን 197 ኪሎዋት አወር እና 204 ኪሎዋት አወርን ስትመለከቱ በጣም ተቀራራቢ ናቸው። ልዩነቱም 7 ኪሎዋት አወር ነው። 7 ኪሎዋት አወር ማለት በጣም ትንሽ ነው በቁጥር ደረጃ። ነገር ግን እርከን ለውጥ ወይም የደረጃ ለውጥ ስላመጣ ብቻ ታሪፉን ማባዣውን ከፍ ስላደረገው ብቻ እዚህ ጋር የተከፈለው ብር 787 ብር ነው። ከዚህኛው ጋር የተከፈለው ብር 1181 ብር ነው። የብሩን ልዩነትና የፍጆታው ልዩነት ስታዩት የሚመጣጠን አይደለም። የፍጆታው ልዩነት 7 ኪሎዋት አወር ሆኖ የብር ልዩነቱ ከዛኛው ላይ ቀንሰን ለማረጋገጥ እንደሞከር ነው 394 ብር ነው ማለት ነው። ስለዚህ ይህ 7 ኪሎዋት አወር ምናልባት ወይ አንድ አምፖል ሳናጠፋ አድረን ወይ ደግሞ አንድ ስቶቭ ያላግባብ ለኩሰን ሊሆን ይችላል የመጣው። ነገር ግን ይህ 7 ኪሎዋት አወር ሬንጁን ወደዛኛው በመውሰዱ ምክንያት ያልተገባ 394 ብር እንድንከፍል አድርጎናል ማለት ነው። ስለዚህ አሁንም ቢሆን ማንኛውንም የኤሌክትሪክ እቃ በምንጠቀም ሰዓት ተገቢውን ጥንቃቄ ብናደርግ ከእንደዚህ አላስፈላጊ ክፍያ እንድናለን ማለት። 7 ኪሎዋት አወር በጣም ትንሽ ሆኖ እያለ 394 ብር እንግዲህ 394 ብር ራሱን ችሎ ከ100 ኪሎዋት አወር በታች ቢቆጥር 70 አካባቢ ቢቆጥር ልክ ያንን ብር የሚያክል ነው ማለት ነው። ስለዚህ የ80 አካባቢ ወይ 70 አካባቢ የሚቆጥርበት ሰው ቢኖር በእርግጠኝነት ይሄን ያክል ብር ራሱ አይቆጥርም ማለት። ስለዚህ በሌላ አባባል 7 ኪሎዋት አወር እና 80 ኪሎዋት አወር እኩል እየተከፈለ አይነት ነገር ነው የሚያሳየው። ስለዚህ አሁንም ደግሜ የምናገረው ሪዲንጋችሁን በየወቅቱ ያዙ። ያንን ሪዲንግ ወይም ንባብ ከያዛችሁ በኋላ ማንኛውም ሰው ከዚህ ቪዲዮ በኋላ የራሱን የሚከፍለውን የቆጣሪ ብር ራሱ ካልኩሌት አድርጎ ተዘጋጅቶ መጠበቅ አለበት እንጂ ድንገት ሲመጣ መደናገጥና አዲስ መሆን የለበትም። ይህንን ስክሪንሾት አድርጋችሁ ወይም ደግሞ ማስታወሻ ይዛችሁ ማስቀመጥ አለባችሁ። ከዚህ በፊትም ከቴሌግራሜ ጋር ዶክመንታቸውን አስቀምጨዋለሁ። እነሱ ያወጡትን ዶክመንት እዛ ላይ እያንዳንዱ የታሪፍ ዝርዝር የእያንዳንዱ አሰላል ምን እንደሚካተት በደንብ ተቀምጧል። እሱ ላይ ማየት ትችላላችሁ። እኔም መረጃውን ከዛው ወስጄ ነው ያሳየኋችሁ። አመሰግናለሁ። ሰላም ሁኑ።